ታሪካችን የሚጀምረው ካሲ የተባለችውን ቸካዩን የሃይስኩል ተማሪ እያስመለከተን ነው። ካሲም በቅርቡ ለሚጀምረው ፈተናዋ ወጥራ በማጥናት ላይ ስትገኝ ቤተሰቦቿም ከትምህርቷ እንዳትዘናጋ በሚል ሁሌም ከፍቅር ግንኙነት ራሷን እንድታርቅ ያስጠነቅቋታል። ካሲ ምንም ያክል ቤተሰቦቿ ቢቆጧትም እሷ ግን እንደማንኛውም የሃይስኩል ተማሪ ፍቅረኛን መያዝ ትፈልግ ነበር። በአንድ ቀንም ካሲ ከጓደኛዋ ኤንጅላ ጋር ወደ ትምህርት ቤት የባጤ ቆጡን እያወሩ በሚሄዱበት ጊዜ ከሁለት አልተንና ጄምስ ከተባሉ የክፍላቸው አተራማሽ ወንዶች ጋር ይገናኛሉ። ታሪካችንም አስቀጥሎ ጄምስ ከኤንጅላ ማንም የማያውቀውን የአይን ፍቅር እንዳለበት ያስመለክተናል። በመንገዳቸውም ያገኙትን ሲያወሩ በጣም አርፍደው ነበርና በቀድሞ ህይወቱ ወታደር የነበረው የትምህርት ቤታቸው ዳይሬክተር ሴቶቹን አስገብቶ ወንዶቹን አይቀጡ ቅጣት ይቀጣቸዋል። በኋላም በክፍል ውስጥ ተቀምጠው ሳለ አልተን ለአስተማሪያቸው የፍቅር ደብዳቤን ጽፎ እንደሚያስደስታት ሲናገር፣ ካሲ በበኩሏ በሱ የፍቅር ደብዳቤ ማንም እንደማይደሰት በመቀለድ ሁለቱ መወራረድ ይጀምራሉ። ብዙም ሳይቆዩም የፈረደባት ማትስ አስተማሪያቸው ወደ ውስጥ ገብታ አልተን የጻፈላትን ደብዳቤ ማንበብ ትጀምራለች። በጽሑፉ ላይም ይድረስ ለምወድሽ የሚል አገባብን የተመለከተችው መምህርቷም እሪ ብላ በመጮህ ማን እንደጻፈላት በደስታ መጠየቅ ትጀምራለች። ይህንን የተመለከተው አልተንም ውርርዱን እንዳሸነፈና የፈለገውን ቅጣትም እንደሚቀጣት ለካሲ ይነግራታል። በኋላም በስፖርት ክፍለ ጊዜ ላይ በመረብ ኳስ አጨዋወቷ የተደነቀው አልተን ፈዞ ካሲን ይመለከታት ጀመር። ልክ በዚሁ ጊዜ ግን የነ አልተን ቡድን ደርቢ የሆነው የክፍላቸው ተማሪ ዩን በቦታው ላይ ደርሶ የሙሉ ሴቶቹን ቀልብ ይቆጣጠረዋል። በዛኑ ቀን ከክላስ በኋላም ዩን ወደ ካሲ ጋር መጥቶ ምሳ አብረው እንዲበሉ ይጠይቃታል። ካሲም ጥያቄውን እንደተቀበለች ጆሮ ሲጠባ የነበረው አልተን በመሃል ገብቶ ንግግራቸውን ያቋርጣቸዋል። ካሲ ግን እንደምንም ብላ እንዲሄድ ካደረገችው በኋላ ከዩን ጋር አብረው ወደ ቤት ወክ ማድረግ ይጀምራሉ። ድንገት ግን በመሃል በስልኳ ላይ የውርርዷ ቅጣት ከዩን ጋር ያላትን የምሳ ቀጠሮ መሰረዝ እንደሆነ የሚገልጽ አንድ ሜሴጅ ከአልተን ይላክላታል። ቅጣቷንም መቀበል የነበረባት ካሲ ቀጠሮዋን ሰረዛ ወደ ቤቷ ታመራለች። ምሽት ላይም አልተንና ካሲ በስልክ ማውራት ይጀምራሉ። ሁለቱ ደፍረው እስካሁን ባይጋፈጡትም እርስ በእርሳቸው ግን እንደሚዋደዱ ታሪካችን ያስመለክተናል። በአንድ ቀንም በትምህርት ቤታቸው ውስጥ የቀድሞ ወታደር የነበረው ዳይሬክተራቸው ምክትል ተደርጎ ሌላ አዲስ ሰውዬ በሱ ቦታ ይሾማል። ይህንን የተመለከተው አልተንም ከዛ ሰውዬ እንደተገላገለ ሲመለከት እሪ ብሎ እየጮኸ ሙሉ ተማሪዎቹን ለአዲሱ ዳይሬክተር አቀባበል እንዲያደርጉለት ያነሳሳቸው ጀመር። ዳይሬክተራቸውም አስቀጥሎ ሁሉም ተማሪዎች የሚወዷት ማትስ አስተማሪያቸው ባጋጠማት ችግር ምክንያት ለ2 ወር እረፍት እንደወሰደችና በሷ ምትክም ሌላ አዲስ መምህር እንደተቀጠረላቸው ይገልጽላቸዋል። በኋላም በክፍል ውስጥ አልተንና ካሲ በአዲሱ መምህራቸው ጾታ ላይ መጨቃጨቅ ይጀምራሉ። በስተመጨረሻም እንደለመደባቸው አልተን ወንድ ካሲ ደግሞ ሴት ናት ብለው መወራረድ ይጀምራሉ። በሚያሳዝን ሁኔታም አንዲት መልከ መልካም ሴት መምህርት ወደ ውስጥ ስትገባ የተመለከተው አልተን ውድድሩን እንደተሸነፈ ይረዳል። ካሲም ምረተቢስ ነበረችና ለውርርዱ ቅጣት ልብሱን አውልቆ ራቁቱን በትምህርት ቤት ውስጥ እንዲሮጥ ታዘዋለች። ምንም ማድረግ ያልቻለው አልተንም ቅጣቱን በሚቀጣበት ጊዜ አሸባሪ መስል በዛ ምክትል ዳይሬክተር ታፍኖ ወደ ቢሮ ይወሰዳል። ምክትል ዳይሬክተሩም እንዴት አድርጎ እንደያዘው በመጎረር ሊባረር እንደሚገባ ያሽቃብጥ ጀመር። በነገሩ በጣም የተጨነቀችው ካሲም ወደ ቢሮ በመምጣት ለድርጊቱ ጥፋተኛዋ እሷ መሆኗን መግለጽ ትጀምራለች። አዲሱ ዳይሬክተርም ምክትሉንና ጸሐፊውን ውጪ እንዲጠብቁት ነግሯቸው በሚያስገርም ሁኔታ እሱም በልጅነቱ እንደዚህ አድርጎ እንደሚያውቅና ለዚህም ብሎ እንደማያባረራቸው ይነግራቸዋል። ከጥቂት ደቂቃዎች በኋላም ያራዳ ልጅ የነበረው አዲሱ ዳይሬክተር ቅጣት እንደተቀጡ በማስመሰል እያለቀሱ ከቢሮ እንዲወጡ ነግሯቸው ይለያያሉ። ከዚህ ጊዜም በኋላ ሁለቱ አብረው የሆኑ ሲኒማ በመግባት ከዛም እየወጡ የተለያዩ ጌሞችን አብረው በመጫወት በጣም ይቀራረቡ ጀመር። ምንም እንኳን ይህንን ቅርርብነታቸውን ከክፍል ተማሪዎቻቸው ሊደብቁት ቢሞክሩም በአንድ ቀን ግን ለአልተን የፍቅር ስሜት ያላት አንዲት ሲያ የተባለች የሀብታም ልጅ ሁለቱን አብረው ብትመለከታቸው በጣም መቅናት ትጀምራለች። ቀናት አንድ ሁለት እያሉም ፈተናዎቻቸውን ጨርሰው የትምህርት የመጨረሻ ቀን ይደርሳል። በዛን ዕለትም አልተን ባልተጠበቀ ሁኔታ በዩኒፎርሟ ጀርባ ላይ በጣም እንደሚወዳት በመጻፍ በአደባባይ የፍቅር ጥያቄን ያቀርብላታል። ካሲም ለሱ ተመሳሳይ ስሜት ስለነበራት ሁለቴ ሳታስብ ጥያቄውን ትቀበለዋለች። በዛኑ ቀን ምሽትም ባዘጋጁት ፕሮግራም ላይ አብሮ በደነስ ይጀምራሉ። በሌላ በኩልም ጄምስ መድረክ ላይ ወጥቶ ለኤንጅላ እየዘፈነላት ፍቅሩን መናዘዝ ይጀምራል። በሚያሳዝን ሁኔታ ግን ኤንጅላ ጥያቄውን ውድቅ አድርጋበት ሌላ የምትወደው ሰው እንዳለ ተነግረዋለች። ዳይሬክተራቸውን በመሃል ገብቶ ያቋርጣቸውና ከነሱ ጋር ስለነበረው ቆይታ አመስግኗቸው ጥሩ የወደፊት ህይወትን እንደሚመኝላቸው በመግለጽ ንግግሩን ያቋርጣል። ፕሮግራሙ ካለቀ በኋላም አልተን ካሲን ወደ ቤቷ ይሸኛት ጀመር። በቤቱ ውስጥ ማንም አለመኖሩን ሲያስተውሉ ደስታቸውን እጥፍ ድርብ ለማድረግ አብሮ መተኛት ይጀምራሉ።
በኋላ ላይም የካሲ ቤተሰቦች ወደ አሜሪካ ሄዳ ትምህርቷን እንድትከታተል የሚፈልጉ ቢሆንም እሷ ግን ከሱ ተለይታ ለሰከንዶች እንኳን መቆየት ስለማትፈልግ የዩኒቨርሲቲ ትምህርቷን በዚሁ ለመማር እንደወሰነች ትነግረዋለች። ይህንን የሰማው አልተንም በጣም በመደሰት ከንፈሯን ይስማት ጀመር። በአንድ ቀንም ካሲ ቤተሰቦቹን ለመተዋወቅ እንደምትፈልግ ከአልተን ጋር ከተጨቃጨቀች በኋላ በስተመጨረሻ በጥያቄዋ ተስማምቶ ወደ ቤቱ ይዟት ይሄዳል። አባትና ልጅም ለብቻቸው ይኖሩበት ወደ ነበረው ቤትም እንደደረሱ የአልተን አባት በደስታ ተቀብሎ ወደ ውስጥ ካስገባት በኋላ አብሮ ምሳ መብላት ይጀምራሉ። እስከ ምሽትም ካሲ በቤት ውስጥ አባቱን ስታገዘው ከቆየች በኋላ ልክ ወጥታ ልትሄድ ስትል አባቱ በየትኛውም ሰዓት ብትመጣ ቤታቸው ቤቷ እንደሆነ በመግለጽ የበራቸውን ቁልፍ አውጥቶ ይሰጣታል። በሚቀጥለው ቀንም ካሲ ወደ አልተን ቤት መታ እያወሩ እያለ በድንገት ሊያገባት አስቧት እንደሆነ ጥይት የሆነ ጥያቄን ትጠይቀዋለች። አልተን ግን በበኩሉ ስለ ጋብቻ አስቦ እንደማያውቅና ወደፊትም ህይወቱን ከመቀየሩ በፊት እንደማያስበው ወንድ በሚሸት ኮሪየኛ ይገልጽላታል። አስቀጥሎም ይህንን የተናገረበት ምክንያት አባቱ እሱን ለማስተማር ከባድ ዕዳ ውስጥ ገብቶ ስላለ ያንን ለመክፈልና አባቱንም ነፃ ለማድረግ እንደሆነ ይነግራታል። ይህንን የሰማችው ካሲም አልተን ከልቡ ወንድ እንደሆነ ስለተሰማት ስሜቷን መቆጣጠር አቅቷት ትጠመጠምበት ጀመር። በአንድ ቀንም ያቺ ለአልተን የፍቅር ስሜት ያላት የሀብታሟ ልጅ ሲያ ወደ አልተን መስሪያ ቤት ትመጣለች። በዛም ልቡን ለመስረቅ በቻለችው አቅም ሁሉ ታማልለው ጀመር። ልክ በዛ መሃልም ካሲ በድንገት ወደ ውስጥ ስትገባ ባየችው ነገር በጣም መናደድ ትጀምራለች። አልተንም በመካከላቸው ምንም አይነት ግንኙነት እንደሌለ ሊያስረዳት ቢሞክርም ካሲ ግን በጭራሽ መረጋጋት አቅቷት በሱቅ ውስጥ ብቻውን ትታው ትሄዳለች። ይህም ያበሳጨው አልተን ተከትሏት ለምን እንደማታምነው በብስጭት ይጠይቃታል። ለሚቀጥሉት ተከታታይ ምሽቶችም ደጋግማ ስላደረገችው ነገር በማሰብ ስህተቷን ተገንዝባ ይቅርታ ልትጠይቀው አንዲት ትንሽ ኬክን ገዝታለት ወደ ቤቱ ታመራለች። አባቱ በሰጣት ቁልፍም ወደ ውስጥ ስትገባ በሚያስገርም ሁኔታ አልተን ከሲያ ጋር ሲማግጥባት ትመለከተዋለች። ስሜቷን መቆጣጠር ያቃታት ካሲም ምንም ነገር ሳትተነፍስ ከቤቱ ለቃ ትወጣለች። ተመልክቷት የነበረው አልተንም ተከትሏት ወደ ውጭ ወጥቶ ሰሞኑን ስታሳየው በነበረው ባህሪ ግራ ስለተጋባ ከሲያ ጋር ግንኙነት የጀመረ መሆኑን አይኑን በጨው አጥቦ ይነግራት ጀመር። በንግግሩም ልቧ እርር ያለው ካሲ ላስ አድርጋ በጥፊ ትመታዋለች። ታሪካችንም ወዲያውኑ ከ4 ዓመት በኋላ ወስዶን ከአልተን ጋር ከተለየች በኋላ በጣም የተለየ ሰው የሆነችው ካሲ አሁን ላይ ዲግሪዋን ጨርሳ አደገኛ የፍቅር አማካሪ ሆና እንመለከታታለን። በአንድ ቀንም ካሲ የፋሽን ሾው ውድድር ላይ ተጠርታ ድሮ በትምህርት ቤት ሳለች ምሳ አብሯት እንዲበላ የጠየቃትን ዩንን በዝግጅቱ ላይ ታገኘዋለች። ዩንም አሁን ላይ አደገኛ የፋሽን ዲዛይነር የሆነ ሲሆን በሀገራቸው ውስጥም ትልቅ ዝናን ያተረፈ ባለ ሀብት ሆኗል። ካሲም ከልብ ጓደኛዋ ኤንጅላ ጋር ካገናኘቻቸው በኋላ ተቀጣጥረውም እራት እንዲበሉ ሁኔታዎችን ታመቻችላቸው ጀመር። ኤንጅላ ግን በቀጠሯቸው ላይ ከልክ በላይ ጠጥታ ቀኑን ታበላሸዋለች። በአንድ ቀንም ካሲ ስለ ፍቅር ከምታማክራቸው ደንበኞቿ ጋር በመሆን እየተዝናኑ ሳለ ወንድን ልጅ እንዴት አድርገው ማናገር እንዳለባቸው ልታሳያቸው አንድ ሸበላ ወንድን ትፈልግ ጀመር። በድንገትም አገኘው ብላ ንግግሯ ልትጀምር ቀና ስትል የድሮ ፍቅረኛዋ አልተን ሆኖ ታገኘዋለች። ካሲ ባንዴ እሱ እንደሆነ ብታውቅም አልተን ግን እንዳላወቃት በማስመሰል ስሙን ቀይሮ ኪም እንደሚባል ይተዋወቃታል። በሚቀጥለው ቀንም አልተን በካሲ የፍቅር ማማከር ፕሮግራም ላይ ይገኛል። እሷም ወንድ ልጆችን እንደማታስተምር ገልጻለት ከክፍሉ ለቆ እንዲሄድ ብትፈልግም ከሲያ ጋር ግን አሁን ላይ በመለያየቱ እንዲቆይ ፈቃደኛ ትሆናለች። አልተንም ፕሮግራሙ እንዳለቀ ለእራት ይጋብዛታል። ምንም እንኳን ጥሩ የሆነ የድሮ ታሪክ በመካከላቸው ባይኖርም ካሲ ግን ለመስማማት ትወስናለች። ተያይዘውም ያኔ ተማሪ በነበሩበት ጊዜ የሄዱበት ወደ ነበረ ካፌ በማቅናት የሚወዱትን ምግብ መመገብ ይጀምራሉ። ከዛም እንደወጡ አልተን ማስመሰሉን አቁሞ ካሲ እንደሆነች እንደሚያውቅና አሁንም ድረስ ለሷ የፍቅር ስሜት እንዳለው በመግለጽ አብረው እንዲመለሱ ይጠይቃታል። ካሲ ግን በልበ ቀዝቃዛነት ያኔ ያደረጋትን ነገር በማስታወስ ጥያቄውን ውድቅ አድርጋበት ጥላው ትሄዳለች። ከቀናት በኋላም ካሲ ጓደኞቿ ወደ ተጠሩት አንድ ዝግጅት አብራቸው ታቀናለች። በዛም ስትደርስ ዝግጅቱ የሲያ የቀለበት ፕሮግራም እንደሆነ የተገነዘበችው ካሲ በጣም ትገረማለች። በኋላ ላይም ካሲ የሲያ እጮኛ ብሯን ፈልጎ እንደሚያገባት መጠርጠር ስለጀመረች ወደሱ በመሄድ ንግግራቸውን እየቀዳች እውነቱን ታወጣጣው ጀመር። እሺ ቻናሉን ሰብስክራይብ ሳታደርጉ ቪዲዮን እየተመለከታችሁ ላላችሁት ኦዲየንሶቻችን አሁን የምትወጡበት ሰዓት ደርሷል። ውጪ! ሰብስክራይብ ላደረጋችሁት ደግሞ ከልብ እናመሰግናለን። እንደጠረጠረችውም እጮኛዋ ሲያን እንደማይወዳትና ለገንዘቧም ሲል እንደሚያገባት መናዘዝ ይጀምራል።
በሚቀጥለው ትዕይንትም የንግግራቸውን ቅጂ በስፒከር ከፍታው እውነተኛ ማንነቱን ታጋልጠዋለች። ሲያ ግን ካሲን ከማመስገን ይልቅ በተገላቢጦሹ የቀለበት ፕሮግራሟን እንዳበላሸችባት በመውቀስ ተጮህባት ጀመር። አስቀጥላም ያኔ ከአልተን ጋር ምንም አይነት ግንኙነት እንዳልነበራቸው በቤቱ ውስጥም የተመለከተችው አባቱ ካለበት የገንዘብ ችግር ለመውጣት የእሷን ገንዘብ ስለፈለገ አልተንን ከእሷ ጋር እንዲሆን እንዳሳመነው እሷም ከአልተን ጋር መሆን ስለምትፈልግ ብቻ በነገሩ እንደተስማማችና የአባቱንም ዕዳ ልትከፍልለት እንደወሰነች፣ ነገር ግን ይህ የሚሆነው አልተን የምትለውን ነገር በሙሉ የሚያደርግ ከሆነ ብቻ እንደሆነ በማሳመን ከእሷ ጋር ያጣላቻቸው እሷ እንደሆነች ትገልጽላታለች። ይህንን የሰማችው ካሲም አልተን በነገሮች ተገዶ እንጂ ጠልቷት እንዳልሆነ በመረዳት በአጋጣሚዎቹ በጣም ታዘን ጀመር። በሚቀጥለው ቀንም በስራ ቦታቸው አዲሱ የድርጅታቸው ዲዛይነር ዩን እንደሆነ ታሳውቃቸዋለች። ከዛን ቀን ጀምሮም ከዩን ጋር ጊዜን በማሳለፍ በጣም መቀራረብ ይጀምራሉ። በፍቅር ማማከር ፕሮግራሟ ላይም አልተን ወደ ክፍሉ የሚመጣው ትምህርቱን ፈልጎ ሳይሆን ካሲን ፈልጎ እንደሆነ የተገነዘቡት ደንበኞቿ ተመልሳ ከሱ ጋር ግንኙነት ውስጥ ገባ እንደሆነ ካሲን በጥያቄዎች ያፋጥጧት ጀመር። በአንድ በኩል እንደማገጠባት በሌላ በኩል ደግሞ ፈልጎት ሳይሆን ሁኔታዎች አስገድደውት እንደሆነ የምታውቀው ካሲ ጥያቄዎቹን ለመመለስ በጣም መጨናነቅ ትጀምራለች። በዛኑ ቀን ምሽትም ዩን ለእራት ወደ ቤቱ ጋብዟት ወደ አሜሪካ ለጉብኝት ሊሄድ እንደሆነ ገልጾላት አብራው መሄድ ትፈልግ እንደሆነ ይጠይቃታል። ካሲም ምላሽ ከመስጠቷ በፊት ዩን ወደ ራሱ ስቦ በሚያስገርም ሁኔታ ከንፈሯን ይስማታል። ካሲም ምንም ሳትቃወመው እሷን መልሳ በፍቃደኝነት ተስመው ጀመር። ወደ ቤት እንደተመለሰችም አብራው ወደ አሜሪካ ለመሄድ ትወስናለች። ይህንን ጉዳይ የሰማው አልተንም በጣም በመቅናት ወደ ቤቷ መጥቶ ከብዙ ጭቅጭቅ በኋላ አሳምኗት ወደ ቢሮ ይወስዳታል። በዛም በጣም የምትወደውን ነገር ስለሚያወቅ ጠረኑ በጣም የሚማርክ አበባን በስጦታ መልክ ይሰጣታል። ይህንን የተመለከተችው ካሲም እስከዛሬ የምትወደውን ነገር ባለመርሳቱ በጣም መደሰት ትጀምራለች። በዛም ባለችበት ምንም ያህል ብትሞክር አልተንን መርሳት እንደማትችል የተገነዘበችው ካሲ ምን ማድረግ እንዳለባት ግራ ይገባት ጀመር። አልተንም አስቀጥሎ ከሷ አስበልጦ ቤተሰቡን በመምረጡ ይቅርታ ከጠየቃት በኋላ ሁለተኛ እድልን እንድትሰጠው ይማጸናታል። ካሲ ግን ምንም ምላሽን ሳትሰጠው በዝምታ ተውጣ ወደ ቤቷ ታቀናለች። በሚቀጥለው ቀንም ካሲ ወደ አሜሪካ ለመሄድ በቀጠሯቸው መሰረት ከዩን ጋር ብትገናኝም ልቧ ግን አሁንም ድረስ ከአልተን ጋር ስለነበር ይህንን ማድረግ እንደማትችል ገልጻለት አልተንን ፍለጋ እየከነፈች ታቀናለች። ሌሊቱን ሙሉ ስትፈልገው ከቆየች በኋላም ንጋት ላይ አልተንን በአንድ ባቡር ጣቢያ ውስጥ ቆሞ ትመለከተዋለች። ወደሱ ሄዳም ገና እንደምትወደው መናገር እንደጀመረች አልተን ከሷ በላይ እንደሚወዳት በመግለጽ ከንፈሯን ሲስማት እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።